الحمد لله رب العالمين له النعمة وله الفضل وله الثناء الحسن وصلوات الله البر الرحيم والملائكة المقربين على سيدنا محمد وعلى آله وصحابته الطيبين الطاهرين أما بعد الإيمان وندموتي اهتوتي በአላህ ፈቃድ በዛሬው የሀበሻ ዑለማዎች ዓቂዳ በሚለው ፕሮግራማችን የሼኽ ሚስላይን ዓቂዳ ሁለተኛ ክፍል እናያለን። ያው ባለፈው ሼኽ ሚስላይ አላህ መልካም ስራቸውን ይወደድላቸውና የሀበሻው ታላቅ ዓሊም የሀበሻው ጌጥ የሆኑትን የተወሰኑ ግጥሞችን ኪታቦቻቸው ላይ ያሰፈሯቸው ምክሮችን አይተን ነበር። በተውሂድ ዙሪያ ማለት ነው። አንድ ሰው ሞት ካለበት መሞቱን የሚያውቅ ከሆነ ጀነት የሚፈልግ ከሆነ አኺራ ላይ የጀነት ሰው መሆን የሚፈልግ ከሆነ ተውሂዱን አጥርቶ አስቀድሞ ይቅራ የሚለው መልእክታቸው ማለት ነው። ሞት አለብኝ ላለ ጀነት ሞት አለብኝ ላለ ጌታን ለሚፈራ ጀነት ለሚከጅል ነገ በአኺራ ተውሂድን አጥርቶ አስቀድሞ ይቅራ። ከዚያም አስቀጥለው የተውሂድ አንገብጋቢነትና የኢስላም መቅኒ የኢስላም ዋነኛ ነገር ያኒ የኢስላም ዋና ክፍል መሆኑን የሚገልጹበት ግጥማቸውን አይተናል። ተውሂድ መሰረት ነው ለተቀረው ዒልም ባት አለ ግድግዳ ምን ጊዜም አይቆም የሚለው ማለት ነው። በአላህ ፈቃድ ዛሬም ከተናገሯቸው ንግግሮች የተወሰኑትን ግጥሞች እናይና በተወሰነ መልኩ እናብራራቸዋለን። እኒህ ታላቅ ዓሊም እኒህ የሀበሻ ጌጥ የሀበሻ ውበት የሆኑት ሼኽ ሚስላይ አሁንም በዚያው ኪታባቸው ላይ ሀብለና በመባል የሚታወቀው የሐድራ ግጥማቸው ላይ ምን አሉ? እንደ ትንሽ ነገር እንደሚታለፍ ተውሂድ ሲቀራየን በጎን በትርፍ እንደ ትንሽ ነገር እንደሚታለፍ ተውሂድ ሲቀራየን በጎን በትርፍ። ያው ባለፈው የተውሂድ መሰረትነትን የተውሂድ ለሌሎች ዒልሞች ዋና መነሻ መሆኑን የገለጹበትን ግጥም አይተናል። ታዲያ ከዚህ አስቀጥለው እኒህ ታላቅ ዓሊም ምን አሉ? እንደ ትንሽ ነገር እንደሚታለፍ ነገሩ እንደቀላል ተደርጉ ነገሩ የሚታለፍና ብዙ ቦታ የማይሰጠው ነገር ተደርጉ ተውሂድ ሲቀራየን በጎን በትርፍ። ሰዎች ተውሂድን የጎንዮሽ ቅርአት አደረጉት፣ የትርፍ ቅርአት አደረጉት። ተውሂድ የኢስላም ዋና ፓርት ሆኖ ሳለ የኢስላም ዋና ክፍል ሆኖ ሳለ ብዙ ሰዎች ተውሂድን እንደ ትንሽ ነገር አድርገው አዩት። ግን እኮ የጀነት መግቢያው ዋናው መንገድ ነው። አላህ በቁርአን ምንድነው ያለው? ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا كدقاق سراوش وندم يهنسيت يسرى سو مؤمن هنو كهونا جنة جبال تنش يكنت أتاكلم أيبدل من يالو الله زيلاي ملكام يسرى سوش جنة لمهوناتشو ቅድመ ሁኔታ አድርጎ ያስቀመጠው ኢማን ነው። ወሁወ ሙእሚን አለ አላህ በቁርአን። ያለ ኢማን ያለ ተውሂድ መስተካከል ጀነት የለምና። ለዚያ ነው ነቢያችን አለይሂ ሰላቱ ወሰላም ስለ በላጩ ስራ ሲጠየቁ ከስራዎቹ በላጩ የቱ ነው ተብለው ሲጠየቁ ኢማኑን ቢላህ ወረሱሊህ ያሉት። አፍዶል አዕማል በላጩ ስራ በአላህና በመልእክተኛው ማመን ነው ያሉት። ትልቅ ነገር ነው። ዋነኛው የመጡበትም ነገር ነው። የኢስላም መሰረትም ይሄ ነው። የኢስላም መነሻም ይሄ ነው። ረሱሉ ወደ ሰዎች መጣው ለመጀመሪያ የተጣሩበት ጥሪ ተውሂድ ነው። ላኢላሃ ኢላላህ። ታዲያ ይሄ ሆኖ ሳለ በጎን በትርፍ ሲቀራ እያየን ነው።
ሼክ ሚትላይ ነው ይህን ነገር እየታዘቡ ነው። ይህ ነገር ልባቸውን እያደማው ነው፣ እያሳመማቸው ነው። እንደ ትንሽ ነገር ታየ እያሉ ነው። ተውሂድ በጎን በትርፍ ሰዎች ሲይዙ ታየ ነው። ተውሂድን እንዳልሆነ ነገር እንደ ቀላል ነገር አዩት፣ ዋና ነገር ሆኖ ሳለ። ለዚያ ነው በአሁኑ ሰዓት ብዙ ሰዎች ባላሰቡት ሽርክ ላይ የሚዘፈቁት። ለዚያ ነው ብዙ ሰዎች ባላሰቡት ኢስላምን በሚያበላሹ ነገራቶች ላይ የሚወድቁት። ምክንያቱም የተውሂድ ምንነት አላወቁማ። የተውሂድ ምንነት አላወቁም። አንድ ሰው ተውሂድን ሳይማር ስለ ጌታው ባህሪ ሳያውቅ አላህ የሚያመቹበትን የማያመቹበትን ለሱ የሚገቡ ባህሪያቶችን ሳያውቅ ኩፋሮች ከሃዲያኖች እንደሚጠሩት እንደሚያመልኩት ወይም ደግሞ እንደሚገልጹት እየገለጸ አንድ ሰማይ ላይ ነው፣ አንድ አርሽ ላይ ነው፣ አንድ እንዲህ አይነት ምስል ያለው ነው፣ አንድ እጅ እግር አለው እያለ ተውሂድን ሳይማር ቀርቶ በዚህ ቢሞት አደጋ ላይ ነው ያለው። የማይማርበት ደረጃ ነው የሚደርሰው። ራሱ ሙስሊም አድርጎ ቢያስብም እንኳን ረሱላችን ኢብኑ ሒባን በዘገቡት ሐዲስ ምንድነው ያሉት? ኢነላህ ላ የግፊሩ ሊዐብዲህ ማ ለም የቅዐል ሒጃብ። አላህ ግርዶሹ እስካልተጋረደ ድረስ ለባሮቹ ይምራል። ሰሓበቶች ጠየቋቸው፣ ወማ የቅዐል ሒጃቡ ያ ረሱለላህ፣ አንቱ የአላህ መልእክተኛ ያ ግርዶሽ ምንድነው? አላህ የማይምርበት ያ ነገር ከወደቀ ያ ነገር ከተጋረደ አላህ የማይምርበት የማይምረው ግርዶሽ ምንድነው አሏቸው። በዚህ ሰዓት ምን ብለው መለሱ ነብያችን? አንተ ሞተ ነፍሱ ወሂየ ሙሽሪካ። ነፍስ አንድ ሰው ሙሽሪክ ሆኖ በአላህ ያጋራ ሆኖ መሞቱ ነው አሉ። በዚህ ላይ ከሞተ አላህ የማይምርበት ደረጃ ይደርሳል። ለዚያ ነው አላህ በቁርአን ኢነላህ ላ የግፊሩ አን ዩሽረከ ቢህ፣ አላህ በእርሱ መጋራትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ፣ ከዚያ ውጭ ያሉ ኃጢአቶችን ግን ለሚፈልገው ሰው ይምራል። ባጭሩ እኒህ ታላቅ ዓሊም ይህ የተውሂድ ጉዳይ እንደ ቀላል መታየቱ እንደ በጎን በትርፍ መቀራቱ በጣም አሳዝኗቸው ነው፣ አስገርሟቸው ነው። በቅርቡ በሀገራችን ላይ እሳቸው በነበሩበት አካባቢም ዋና የሆነውን የኢስላም መሰረት የሆነውን ተውሂድ ብዙ ሰዎች ዘነጉና እሳቸው በነበሩበት ወቅት አሁን ያለንበትን አይደለም። አሁን ያለንበት እንዲያውም ነገሩ ብሶ፣ ነገሩ ተጠምዝዞ፣ ነገሩ በርትቶ ጠንክሮ ያልሆነ ችግር ላይ ነው ያለነው። በእርሳቸው ጊዜ እንኳን ጥሩ ጊዜ በሚባለው ወቅት አሁን ካለንበት ወቅት ይሻላል በሚባለው ጊዜ ሰዎች ተውሂድን ትተው ነበር። በፊቅህ በተለያዩ ትምህርቶች ናህው፣ ሶርፍ፣ በሌሎችም ደረሶች ጊዜያቸውን ያሳልፉና አኪድ ኸይር ነው ይህም ነገር ግን ተቀዳሚና መያዝ የነበረበትን ተውሂድ ይዘነጋሉ። እንቅራ ቢሉ እንኳን የሚቀሩት መቼ ብቻ ነበር? ረመዳን ላይ ብቻ። እና ይህ ነገር በጣም ስላዘኑበት ልባቸውን ስላደመው ይህን እንዲህ በማለት ገለጹ። እንደ ትንሽ ነገር እንደሚታለፈ ተውሂድ ሲቀራየን በጎን በትርፍ ተውሂድ የጎንዮሽ ቅርአ ሆነ። ተውሂድ ነቢያችን የመጡበት መካ ላይ 13 ዓመት ዳዕዋ ያደረጉበት ሰሓበቶቻቸውን በየቦታው አሰራጭተው ተጣሩበት ያሉትን እንደ ቀላል ታየ። ለዚያ ነው በጎን በትርፉ መቀራት፣ እንደ ቀላል ነገር መታለፉ፣ እንደ ትንሽ ነገር ተደርጎ መታየቱ አሁን የደረስንበት የሰው የቡድኖች መከፋፈልና የሰው ግራ መጋባት ላይ የደረስ ነው። ተውሂድን አጥርቶ የሚቀራ አነሰና ተውሂድን በጎን በትርፍ የሚቀረው በዛና ትክክለኛውን ተውሂድ ከትውልድ ለትውልድ የሚያስተላልፍ እንቁዎች አነሱ። ከማነሳቸውም ከደረስንበት ደረስን። ታዲያ ሼክ ሚትላይ አላህ መልካም ስራቸውን ይደድላቸውና የተሰማቸው ነገር እኛንም ሊሰማን ይገባል። ይህ ነገር ለሳቸው በጣም ተሰምቷቸው በዚህ መልኩን ያስቀመጡት እንደ ትንሽ ነገር እንደሚታለፈ ተውሂድ ሲቀራየን በጎን በትርፍ። በጥቅሉ ግጥማቸው ተውሂድን ስለ አላህ ማወቃችን፣ ስለ ረሱሉ ማወቃችን፣ ስለ ኢስላም እምነት ማወቃችን፣ ኢስላምን የሚጻረሩ ሰዎችን እምነት ለመጠበቅ ያክል ማወቃችን
አስፈላጊ እንደሆነ የሚያመላክት ነው። ትልቅ ምክር ነው። ትልቅ ተግሳጽ ነው። አላህ ከሚጠቀሙበት ያድርገን። ከመጀመሪያው ግጥሙን የባለፈውንም አብሪ ልድገምላችሁ ለማስታወስ ያክል ምን አሉ? ሞት አለብኝ ላለ ጌታን ለሚፈራ ጀነት ለሚከጅል ነገ በአኺራ ተውሂድን አጥርቶ አስቀድሞ ይቅራ። ተውሂድ መሰረት ነው ለተቀረው ዒልም በአጣለ ግድግዳ ምንጊዜም አይቆም። እንደ ትንሽ ነገር እንደሚታለፍ ተውሂድ ሲቀራየን በጎን በትርፍ። ሱብሃንአላህ። አላህ የነዚህ የታላላቆችን ምክር ከሚሰሩበት ከሚተገብሩት ከሚጠቀሙበት ያድርገን። አላህ እኒህን ታላቅ ዓሊምም ይማራቸው፣ ከእርሳቸው ጋርም በጀነት ላይ ይሰብስበን። አላህ በሰማነው ተጠቃሚዎች ያድርገን። السلام عليكم ورحمة الله وبركاته.